ሰላም ሰላም፣ እንዴት ናችሁ? ዛሬ ፈርስት ዴት ላይ ምን አይነት አለባበስ መልበስ እንዳለብን እንነጋገራለን። በመጀመሪያ ቤቴን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲስ ነገር ስለቀደሙ እንዲደርሳችሁ የደውል ምልክቷን ተጫኗት። ወደ ሀሳባችን እንሄዳለን። ፈርስት ዴት ሲባል ብዙ ሰው የሚመስለው የፍቅር ጓደኛን ብቻ ነው። የፍቅር ጓደኛችንን የመጀመሪያ ቀን የምናገኘው ከሆነ ፈርስት ዴቲንግ ይባላል ብሎ ነው የሚያስበው። ግን ለፍቅር አጋራችን ብቻ ሳይሆን ማንኛውንም ሰው የምናገኘው የመጀመሪያ ቀን ከሆነ ፈርስት ዴት ይባላል። እና ስለ ሁለቱም ነው የምናውራው ዛሬ። ኖርማል ጓደኞቻችሁ ሊሆኑ ይችላሉ፣ የስራ ባልደረባ ሊሆኑ ይችላሉ። ማለት ውጭ ላይ ተገናኝታችሁ አታውቁም፣ ወይ ደግሞ ስራ ቦታ ላይ የምትገናኙት በዩኒፎርም ሊሆን ይችላል እና ከዩኒፎርም ውጭ ደግሞ ተገናኝታችሁ ላታውቁ ትችሉ ይሆናል። እና የመጀመሪያ ቀን ውጭ ከዩኒፎርም ውጭ ስትገናኙ ምን አይነት አለባበስ ብትለብሱ ሞር ያስከብራችኋል? ምንድነው ስራ ቦታ ላይ መከባበር አለ። ፕሮፌሽናል ሰራተኛ ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ። እና እንደዛ እንደተከባበራችሁ እንድትቆዩ ውጭ ላይም ስትገናኙ የሆነ አለ አይደለ፣ ፕሮቶኮላችሁን ጠብቃችሁ ቦታውን መስላችሁ ሳትገላለጡ መገኘት ሞር ያስከብራችኋል እንጂ አይ ከስራ ውጭ ነው ብላችሁ ብትዝረከረኩ ወይ ደግሞ ብትገላለጡ የዛ ቦታ ላይ ያላችሁ ሌብል ይቀንሳል። ምንም አይነት የስራ ድርሻ ትልቅ የስራ ድርሻ ቢኖራችሁ ግን የሆነ የሚቀንስ ነገር አለ በሌላ ሰው እይታና ጥንቃቄ ብንወስድ ጥሩ ነው ማለት ነው። በተለይ የፍቅር አጋርሽን ከሆነ የመጀመሪያ ቀን የምታገኙ በጣም መጠንቀቅ አለብሽ። በጣም ማለት ነው። ለምን ላይፍ ነው የምታወሩት፣ ትክክለኛ ቁም ነገር ነው የምታወሩት፣ ፊቸራችሁ ነው የምታወሩት። እና አንዳንድ ሰው በጣም አጭር ልብስ ለብሶ በጣም የተገላለጠ ነገር አድርጎ ሀሳብሽንም እንደዛው ቀለል ያደርግብሻል። የሆነ ቀለል ብለሽ ብትሄጂ እንደዛው አንቺ የምታወሪውንም ሊያቀልብሽ ይችላል። እና አለባበስ ያስከብራል። ባይዘዌ በጣም ያስከብራል። ባይዘዌ አጭር መልበስ መገላለጥ ከጊዜ ጋር መሄድ ወይ ደግሞ ስልጣኔ ነው ብዬ አላስብም። አጭር ማናቸውም እናደርጋለን አጭር ልብስ፣ ግን ይሄ የሚያሳቅቀ መሆን የለበትም። በጣም ያጠረ ልብስ መሆን የለበትም። በጣም የተገላለጠ መሆን የለበትም። ለምን የመጀመሪያ ቀን ሰውን ስታገኝ ቁም ነገር ነው የምታወሪው፣ በደንብ ለመተዋወቅ ነው። ሞር የምታወሪው ነገር ላይ ነው ፎከስ መደረግ ያለበት እንጂ ገላሽ ላይ አይደለም ፎከስ ማድረግ ያለበት። እና አለባበስሽ ያስከብርሻል፣ በጣም ነው የሚያስከብርሽ። ሞር ይሄ አጭር ከሆነ የምትወዱት አለ፣ መካከለኛ አጭር አለ፣ የማያሳቅቅ ኖርማል የሆነ አጭር። ደግሞ በጣም ያልደመቀ ከለር ባናደርግ፣ ይሄ ርብሽ የሚያደርግ ከለር ባንለብስ፣ ብልጭልጭ የበዛበት ነገር ባናደርግ አለ አይደል? ይሄ በቃ ዝንጥ ብላ ጎልቶ በቃ ዘንጫለሁ አልዘነጥኩም በቃ አይነት እንትን ክብድ ሳንል ኖርማል በቃ ዘንጣለች ታምራለች በቃ ተብሎ የሚታለፍ አይነት አለባበስ ብንለብስ በጣም ጥሩ ነው ባይነኝ። በወንዶችም እንደዛው። አሁን የመጀመሪያ ቀን ሱፉን ግጥም አድርጎ ከርባቱን አድርጎ ቢመጣ ወሬ ራሱ አይመጣላችሁም። በጣም ነው የሚጨንቀው። እና እሱም ሊጨንቅሽ አይገባም፣ አንቺም ልትጨንቀው አይገባም። እና የሆነ ቀለል ብሎ የሚያምር አይነት አለባበስ ለብሳችሁ ብትገናኙ በጣም ናይስ ነው ባይነኝ እንደኔ። ሌላ ደግሞ እንደዚሁ የምትተዋወቅ ማለት በስልክ ይሆናል የምትተዋወቋቸው ወይ ደግሞ በሰው ሊሆን ይችላል የምትተዋወቁት። እና አንድ ቀን ያው መገናኘታቸው አይቀርም። በተለይ የምታከብሯቸው ሰዎች ከሆኑ ትላልቅ ሰዎች ከሆኑ በጣም መጠንቀቅ አለባችሁ በጣም። እና እዛ ጋር የሆነ ጡታችንን ገላልጠን ባንሄድ፣ በጣም ያጠረ ልብስ ባንለብስ በጣም ጥሩ ነው ባይነኝ። እና ሰው እንዳለባበሳችን ይገምተናል። ምናልባት ስለምትወድ ሊሆን ይችላል እንደዛ ማድረግ፣ ግን ሰው ደግሞ በዛ ሊገምት ይችላል። ለእኛም ኮንፈርት አይሰጥም። ለምን ፕራይቬት ፓርታችን ነው። ለምሳሌ ጡታቸውን ገልጦ የሚሄዱ እኔ ምን እንደሚያስደስታቸው አላውቅም። በጣም መሸፈን ያለበት ፓርት ነው እና ጥንቃቄ ብናደርግ በጣም ጥሩ ነው ባይነኝ። እና በጣም መጠንቀቅ አለባችሁ ስትሄዱ። አለባበሳችሁ ያስከብራችኋል። ይሄ ሴታ ሴት የሆነ አለባበስ ለብሳችሁ ብትሄዱ በጣም ናይስ ነው። ያ ማለት ደግሞ ምንድን ነው ማለት ክብሯን የጠበቀች በጣም በቃ አጭር ከሆነ ማያሳቅቃት ምንም ኮንፊደንሷ የማይወስድባት ኖርማል የሆነ አጭር ማለት ነው። እዚህ ጋር እንደምታዩ አጠር ያለ ማለት ነው። ረጅም ከሆነ ደግሞ በቃ ከሚያምር ጫማ ጋር ይሄ ጌጣጌጥ ያልበዛበት በቃ ሴት የሚያደርጋት የሚያሳምራት ነገር ብትለብስ ያስከብራታል ባይነኝ እንደኔ። እና ከጠቀማችሁ ምክር ከጠቀማችሁ ውሰዱት። ሰላም ነው።